ጌታችን ኢየሱስ ክርስቶስ የተወለደው ከይሁዳ ዘር ነው። ይሁዳ የራሔል ወይስ የልያ ልጅ ነው? በኦሪት ዘፍጥረት ምዕራፍ 29 የምናገኘው ያዕቆብ ከቤርሳቤ ወደ ካራን ሄዶ 2 ሚስቶችን እንዳገባ ነው። ካራን በደረሰ ጊዜም በውሃ ምንጭ አጠገብ 3 የበጎች መንጎችን አግኝቷል። እነሱም በስተው ድንጋዩን ካላነሱ በስተቀር የውሃ ምንጩን ማንም ሊከፍተው እንደማይችል ከነገሩት በኋላ ያዕቆብ ራሔልና መንጎቿን ሳይ ብቻውን ያንን ድንጋይ ገልብጦ መንጎቿንም አጠጥቶላቸዋል። እንግዲህ በዚህ ታሪክ ውስጥ አባቶቻችን እንደሚተረጉሙት ያዕቆብ የክርስቶስ፣ ራሔል የአሕዛብ ወይም ደግሞ የሐዲስ ኪዳን ምእመናን መሆን ይችላል። መንጎቹ ደግሞ የብሉይ ኪዳን ሕዝቦች፣ ውሃው ደግሞ የጥምቀት ምሳሌ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሳይመጣ በፊት የልጅነት ጥምቀት አልተጀመረም ነበር በብሉይ ኪዳን። እነዛ መንጎች እረኞች ሁሉ ተሰብስበው ያንን ውሃ ካልከፈቱት በስተቀር ማንም ሊከፍተው አይችልም እንዳሉት ሁሉ ያዕቆብ ግን ብቻውን ማንሳቱ የሚያመለክተው በኦሪት ጊዜ ወይም ደግሞ በብሉይ ኪዳን የነበረውን የአዳምን የመርገም ወይም ደግሞ በዛን ጊዜ የነበረውን ፍዳ ሁሉ ያነሳው ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻውን ነው። ስለዚህ ያዕቆብ የክርስቶስ ምሳሌ ተደርጎ ይወሰዳል ማለት ነው። ራሔል ደግሞ የሐዲስ ኪዳን ምእመናን መሆኗ ደግሞ የአዲስ ኪዳን ምእመናን ወይም ደግሞ አሕዛብ በክርስቶስ ጥምቀት የክርስቶስ ቤተሰቦች ስለመሆናቸው የሚተረጎም ስለሆነ ነው ማለት ነው። እንግዲህ ያዕቆብ 7 ዓመት ለራሔል ተገዝቶ ልያን እንዲያገባ ሆኗል፣ በማታለል ማለት ነው። ይህንን ማታለል እግዚአብሔር ባወቀ አድርጎታል የሚሉ መተርጉማን አሉ። ምክንያቱም ወንድሙንና አባቱን አታለው ምርቃቱን የወንድሙን የብኩርና ምርቃቱን እንደወሰደ ሁሉ ያዕቆብም 2 ጊዜ ይህንን መታለልና መከዳትን አይቷል። የመጀመሪያው 7 ዓመት ለራሔል ከተገዛ በኋላ ልያን እንዲያገባ ማድረጉ ነው። ላባ መጀመሪያ በላባ ተከዳ፣ ኋላ ግን በልጆቹ ተከድቷል። ለምን? ዮሴፍ ሳይሞት ሞቷል ብለው ስላሳወቁት ማለት ነው።